እነዚህ ሰይጣን የሚቀናባቸው እንኳን ለህፃናት ለትላልቅ ሰው እንኳን የሚሰቀጥጡ ወንጀሎችን የፈጸሙ እጅግ አደገኛ ነፍሰ ገዳይ ህፃናት ናቸው። ብሬንዳ ስፔንሰር የፈጸመችው ወንጀል በአሜሪካ አሁንም ድረስ ጥቁር ጠባሳ ጥሎ ያለፈና በብዙ ጉዳዮች ላይም ግርግር ያስነሳ ነበር። እንደ አውሮፓውያን አቆጣጠር በ1962 በሳንዲያጎ ካሊፎርኒያ የተወለደችው ስፔንሰር በ1979 የካቲት ወር ላይ ያደረገችው ተግባር በአካባቢው የሚኖሩትን ሰዎች አእምሮ ረብሾና የማይጠፋ ጠባሳ ጥሎባቸው ነበር ያለፈው። ገና በ16 ዓመቷ ነበር የኤ22 ካሊበር ጠመንጃን ታጥቃ በቤቷ መስኮት በኩል ወደ ውጪ በአካባቢያቸው ይገኝ ወደ ነበረው ግሎቨር ካሊበር አንደኛ ደረጃ ትምህርት ቤት ላይ አነጣጥራ የጠበቀችው። ታዲያ ተማሪዎቹም ሰራተኞቹም ወደ ትምህርት ቤት መግቢያ ሰዓታቸው ሲደርስ ያለምንም ዓላማ ዝም ብላ የተሰበሰቡ ሰዎች ላይ ጠመንጃውን አርከፈከፈችባቸው። በዚህ ድርጊቷም 2 ሰዎች የሞቱ ሲሆን ሌሎች 9 ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። ከተጠቂዎች ውስጥ የትምህርት ቤቱ ዳይሬክተርና ጥበቃው የነበሩ ሲሆን የእነሱ መሞትም በአካባቢው ብዙዎች ረብሿል። ታዲያ ይህች ህፃን ላዩም ሴት ህፃን እንዲህ ያለ ተግባር ለመፈጸም ምን አነሳሳት የሚለው ጥያቄ ብዙዎችን ሲያምስ ነበር። ስፔንሰርም በቁጥጥር ስር ውላ ይህን ወንጀል ለመፈጸም ምን እንደገፋፋት ስትጠየቅ እኔ እንጃ ሰኞ ቀን አይመቸኝም በሚል ይበልጥ ሚስጥሩን አክብደዋለች። መርማሪዎቹም የስፔንሰርን ድርጊት ምን እንደገፋፋት ፍለጋ ነገሮችን መቆፋፈር ሲጀምሩም አስተዳደጓ ላይ ችግር እንደነበረ ይደርሱበታል። በጣም አስቸጋሪና ድብርተኛ እንደነበረች ታወቀ። ጭራሹንም ለጦር መሳሪያ ካላት ፍቅር የተነሳ የገና ስጦታ መሳሪያ ካልገዛችሁልኝ ብላ አባቷን አስገዝታ ነበር። ታዲያ ይህንኑ የተገዛላትን መሳሪያ ተጠቅማ ነበር ይህን ሁሉ ሰው የፈጀችው። በ1980 ስፔንሰር ለሰራችው ወንጀል ፍርድ ቤት ቆመች። ብዙዎች ገና ህፃን ልጅ ነች፣ ምንም አታውቅም፣ የአእምሮ ህመም አለባት የሚሉ ተርካሻ ምክንያቶችን ቢደረድሩም ከ25 እስከ ዕድሜ ልክ እስራት ተፈርዶባት እስር ቤት ውስጥ ቆየች። ምንም እንኳን ባለፉት ጥቂት ዓመታት ውስጥ ይግባኝ ብትጠይቅም እንኳን ፍርዷ ልትቀንስ ግን አልቻለችም። ታዲያ አሁንም ድረስ እሷ እስር ቤት ውስጥ ስትሆን እሷ የሰራችው ስራ ስለ መሳሪያ ቁጥጥርና ስለ ህፃናት አስተዳደግ ላይ በብዙዎች ዘንድ ጥያቄን ፈጥሯል። አራተኛ ናታንኤል ብራዚል። ናታንኤል እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ፍሎሪዳ ውስጥ ገና በለጋ እድሜው በፈጸመው ከባድ ወንጀል ምክንያት የብዙዎችን ትኩረት ስቦ የነበረ ታዳጊ ሲሆን ገና ክፉና ደጉን በቅጡ ሳይለይ ነበር በ13 ዓመቱ ቤት ውስጥ ያገኘውን ሽጉጥ ደብቆ ይዞ በመውጣት ወደሚማርበት ትምህርት ቤት የሄደው። ታዲያ ይህ ልጅም በእንግሊዝኛ ትምህርት ክፍለ ጊዜ ላይ ከዚህ በፊት ምንም ስምምነት ያልነበራቸውና ቂም ይዞበት የነበረውን አስተማሪው ላይ የያዘውን ሽጉጥ በመደቀን ጭንቅላቱ ላይ ተኩሶ ይገድለዋል። ታዲያ ይህ ከሆነ በኋላም በብዙዎች ዘንድ በተለይም በትምህርት ቤቶች ውስጥ ከፍተኛ ቁጥጥር መደረግ እንደሚገባና በጦር መሳሪያ አያያዝ ላይም ህጉ መሻሻያ ይደረግበት ሲሉ ሀሳባቸውን ማቅረብ የጀመሩበት ወቅት ነበር። ታዲያ ምንም እንኳን ናታንኤል ገና ታዳጊ ቢሆንም በወንጀሉ ክብደት ምክንያት ጉዳዩ በአዋቂ ደረጃ እንዲታይ ተደርጎ 28 ዓመት የተፈረደበት ቢሆንም ከእድሜው አንጻር በርካቶች ማረሚያ ማዕከል እንዲገባና እስሩ እድሜው እስኪደርስ ድረስ እንዲቆይ የተቋሙ ድምጽ ሲያሰሙ፣ ሌሎች ደግሞ የተመሰረተበትን ቅጣት ደግፈውታል። ሶስተኛ የቢቨር ወንድማማቾች። እነዚህ ሮበርት ቢቨር እና ማይክል ቢቨር በመባል የሚታወቁት ሁለት ወንድማማቾች እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የኦክላማ ነዋሪዎችን ያስደነገጠና ለወሬም ለሰሚም የማይመች አንድ ከባድ ወንጀል መፈጸማቸውን ተከትሎ ለፍርድ እንዲቀርቡ የተደረጉ ሲሆን እነዚህ ቤተሰብ ምን ይሰራልናል ያሉ የሚመስሉ ወንድማማቾች እጅግ በሚያሳቅቅ መልኩ እናትና አባታቸውን ጨምሮ እህትና ወንድማማቾቻቸውን በመግደል ነበር ሙሉ ሰፈሩን ያስደነገጡት። ወንድማማቾቹ ሆን ብለው እቅድ በማውጣት ከእናትና ከአባታቸው በመጀመር ቀድሞ ባዘጋጁት የስለት መሳሪያ በመጠቀም ከገደሏቸው በኋላ ቀጥሎ ደግሞ ተራ በተራ ታናሽ እህትና ወንድሞቻቸውን ዳንኤል ቢቨርና ቪክቶሪያ ቢቨርን በአሰቃቂ ሁኔታ ህይወታቸውን አጥፍተዋል። ታዲያ ይህን ወንጀል በሚገባ አቅደው ወደ ተግባሩ የገቡት ከወላጆቻቸው በመጀመር ተራ በተራ እህትና ወንድማማቾች
ወላጆቻቸውን በመቀጠል ሲሆን የተቀሩት ሁለት እህትና ወንድሞቻቸው ግን ምንም እንኳን የአካል ጉዳት ቢደርስባቸውም እንደምንም ብሎ ማምለጥ ችለዋል። ወንድማማቾቹ የገዛ ቤተሰቦቻቸው ላይ እንዲህ ያለ ጭካኔ የተሞላበት ግድያ ለመፈጸም ያነሳሳቸውን ምክንያት ለማወቅ ፖሊሶች ምርመራ ቢያካሂዱም አሁንም ድረስ እንቆቅልሽ ሆኖ የዘለቀ ቢሆንም ወንድማማቾቹ ከልጅነታቸው ጀምሮ የወንጀል ታሪኮችንና ተግባራትን መስማትና መሞከር ይወዱ እንደነበር ይነገራል። ሚካኤል ቢቨርም ስለ ወንጀሉ በዝርዝር ለፖሊሶች ሲያስረዳ ታናሽ ወንድሙ ዳንኤል ጉዳዩን ለፖሊሶች ደውሎ ለማሳወቅ ሲሞክር አይቶት ይህን ድርጊት እንደፈጸመ ቢናገርም ከፈጸሙት ወንጀል ክብደት አንጻርም ልክ እንደ አዋቂዎች እንዲዳኙ በመወሰኑ እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ሮበርት ቪበር በ5 የግድያ ወንጀሎች እድሜ ልክ የተፈረደበት ሲሆን እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ወንድሙ ማይክል ቪበርም እንዲሁ በርካታ የግድያ ወንጀል ክስ ተመስርቶበት በእድሜ ልክ እስራት እንዲቀጣ ተወስኗል። ሁለተኛ ኤሪክ ስሚዝ እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት የተወለደው ኤሪክ ገና በ13 ዓመት እድሜው ላይ ሳለ ነበር ዴሪክ ሮቢ የተባለ ነዋሪነቱ በኒውዮርክ ከተማ ያደረገ የ4 ዓመት ህፃን ልጅ መግደሉን ተከትሎ ነበር በማህበረሰቡ ዘንድ ከፍተኛ ድንጋጤን የፈጠረው። በዕለቱ በመንገዱ ብቻውን ሲያልፍ የነበረው የ4 ዓመቱን ዴሪክ የተመለከተው ኤሪክ ሁኔታውን እንደ ጥሩ አጋጣሚ በመጠቀም ወደ ጫካ አታለው ከወሰደው በኋላ ፍጹም ጭካኔ በተሞላበት ሁኔታ ህይወቱን ሊነጥቀው ችሏል። ይህ ከሆነ በኋላ ፖሊስ ባደረገው ምርመራ ባለ ቀይ ጸጉሩና ባለ መነጽሩን ታዳጊ ተጠርጣሪ አድርጎ በማሰር ቃሉንም እንዲሰጥ በማድረግ ኤሪክ ወንጀሉን ስለመፈጸሙ ሙሉ በሙሉ በማመኑ ኤሪክ በ28 ዓመት ጽኑ እስራት እንዲፈረድበት ተደርጓል። የኤሪክ አያቶች በተደረገላቸው ቃለ መጠይቅም በፈጸመው ወንጀል እጅግ ማዘናቸውንና ሊቀጡት ፈልገው እንደነበረም ተናግረዋል። አንደኛ አማርጂድ ሳዳ። አማርጂድ ሳዳ ገና 8 ዓመት እንኳን በቅጡ ሳይሞላው ነበር የሶስት ሰዎች ህይወትን ያጠፋ የዓለማችን በእድሜ ትንሹ ነፍሰ ገዳይ በሚል የገዳዮች መዝገብ ላይ የሰፈረው። ሳዳ የተወለደው ሙሻ ተብላ በምትጠራው ህንድ ውስጥ በምትገኘው መንደር ውስጥ አነስተኛ ገቢ ካላቸው ቤተሰቦች ሲሆን ሳዳ ከእኩዮቹ በተለየ መልኩ ብቻውን መሆን የሚያዘወትር ዛፍ ላይ መንጠላጠልና አካባቢውን መዞር የሚወድ አይነት ልጅ ሲሆን የሳዳ ህይወት ፍጹም ሌላ አቅጣጫ የያዘ መምጣት የጀመረው አክስቱ እነሱ የሚኖሩበት ከተማ ላይ ስራ መጀመሯን ተከትሎ ህፃን ልጇንና ታናሽ እህቱን እንዲጠብቅ ለዚህ ህፃን አምናትታለት ወደ ስራ መሄድ በጀመረችበት ጊዜ ነበር። ይህን ጊዜም ትንሹ ሳዳ ህፃኑን በመቆንጠጥና በመደብደብ በህፃኑ ለቅሶ ይዝናናና ይደሰት ጀመር። ቀስ በቀስም ህፃኑን አንቆ ትንፋሹ እስኪቆም ድረስ በማሰቃየት ከገደለው በኋላ በአቅራቢያው ባለ ሳር በተሞላበት ሜዳ ላይ በመቅበር ተመልሶ ወደ ቤቱ ይመለሳል። ይህን ጊዜም ያደረገውን ነገር አንድም ሳይቀር ለእናቱ የተናገረ ሲሆን እሷም ይህንን አስደንጋጭ መርዶ በሰማች ወቅት የእናት አንጀት ሆኖባት ከአባቱ ጋር በመሆን ከፖሊሶች ለመደበቅ የሞከሩ ሲሆን የውሸት ታሪክ በመፍጠርም የህፃኑ ሞት ተደባብሶ እንዲያልፍ ተደረገ። ሆኖም ግን ትንሹ ሳዳን የተቆጣጠረው ሰይጣን በዚህ አልረካምና ቀጣዩን ኢላማ ያደረገው የ8 ወር ዕድሜ ያላትን የገዛ ታናሽ እህቱን ነበረና ቤተሰቦቹ በተኙበት አንቆ በመግደል ሁለተኛ ወንጀሉን ፈጸመ። ታዲያ የሰው ነፍስ የድመት ነፍስ የሆነባቸው ወላጆቹም ይህንንም ወንጀል በተመሳሳይ መልኩ በቤተሰቡ ዘንድ በሚስጥር እንዲያዝ አደረጉ። የህፃኑ አጎትም እንደሚለው ከሆነ ምንም እንኳን የቤተሰቡ አባላት ስለ ወንጀሉ ቢያውቁም የቤተሰብ ጉዳይ ነው በማለት በመካከላቸው እንዲቀር አድርጎት ቆይቷል። በዚህም ያላበቃው ትንሹ ሳዳ ግን ዳግም እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት ሶስተኛውን የግድያ ወንጀሉን በአንዲት የጎረቤታቸው ልጅ በሆነች የ6 ወር ህፃን ላይ በተመሳሳይ መልኩ አንቆ ከገደላት በኋላ በድንጋይ በተደጋጋሚ በመምታት በአቅራቢያ ባለ ቦታ ላይ ይቀብራታል። ታዲያ እናቷም ከሄደችበት ስትመለስ አስተኝታ የሄደችው ልጇ በመጥፋቷ በመደንገጥ ለፖሊስ ታመለክታለች። ፖሊሶችም ባደረጉት ምርመራ መሰረት ያልገመቱትና ያላሰቡት ትንሿ አማርጂድ ሳዳ የህፃኗ ገዳይ ሆኖ ያገኙት ሲሆን ወደ ፖሊስ ጣቢያ በማምጣት የሚያውቀውን
እንዲናገር ያደርጉታል። እሱም ምንም አይነት የጥፋተኝነት ስሜት ሳይታይበት ያደረገውን እያንዳንዱን ነገር በዝርዝር ተናግሮ ሕፃኗን የቀበረበትን ቦታ የአካባቢውን ሰው አስከትሎ በመውሰድ አሳያቸው። ይህንንም ተከትሎ በህንድ ሀገር ህግ መሰረት በአማርጅት ዕድሜ ላይ ያሉ ህፃናትን ማሰር የማይፈቀድ ሲሆን 18 ዓመት እስኪሞላቸው ድረስ በህፃናት ማቆያ ስፍራ እንዲቆይ የተደረገ ሲሆን ታዲያ ለሳዳ በተደረገለት ህክምና ኮንዳክተር ዲስኦርደር የተባለ የአእምሮ እክል እንዳለበት የስነ ልቦና ባለሙያዎች ሊያረጋግጡ ችለዋል። ታዲያ እነዚህ ህፃናት የሰውን ነፍስ በማጥፋት ታሪካቸውን ቢጽፉም እንደ ፌሪቺዮ ላምበርጊኒ ያሉ ሰዎች ደግሞ በተቃራኒው የምድራችንን ትልቅ የመኪና ካምፓኒ በማቋቋም ታሪካቸውን ይጽፋሉ። አነጋጋሪውንና ለማመን የሚከብደውን የላምበርጊኒ ድርጅት አመሰራረት ማየት ከፈለጋችሁ እዚች ጋር ያለችዋን የምስል ምልክት ንኳት።